በጌታ የተወደዳችሁ ውድ እህቶች ሆይ በየዓመቱ በጉጉት የሚጠበቀው የእህቶች ዓመታዊ ሪትሪት ቀኑ ተቆረጠ። ከጁላይ 10 እስከ 12 የሚቆየው የዘንድሮ ዓመታዊ ሪትሪት ለየት ባለ ዝግጅት ተሰናድቷል። ከብዙ እህቶች ጥያቄ በቀረበው መሰረት ዘንድሮ አዲስ ስፍራና እስካሁን ያልሄድንበት ቦታ ተመርጧል። እንኳን ደስ አላችሁ፣ እንኳን ደስ አለን። በስራ የደከሙ በብዙ ኃላፊነት እታች ላይ የሚሉ ለእግዚአብሔር ሴት ልጆች እረፍትና መታደስ ያስፈልጋቸዋል በሚል ቤተክርስቲያኗ ከእህቶች አገልግሎት ክፍል ጋር በመተባበር ለየት ያለ አእምሮን ስጋን የሚያድስ በብዙ ተፈጥሮ መስህብ በተሞላ ስፍራ ሪትሪቱን እንድናሳልፍ ዝግጅት ተጠናቋል። ከእናንተ የሚጠበቀው መመዝገብ ብቻ ነው። ዘንድሮ ስፍራው የእግዚአብሔርን ድንቅ የእጅ ስራ የሚያደንቁበት ስፍራ ነው። ስሊፒንግ ባግ፣ አንሶላና ትራስ ማምጣት አይጠበቅቦትም። ለምግብ ረጅም ሰልፍ መሰለፍም የለም። በቡና ሱስ ማፋሸግ፣ ቡና ፍለጋ መሯሯጥ ድሮ ቀረ። 24 ሰዓት በፈለጉ ሰዓት ቡናና ሻይ ይጠብቆታል። ሃይኪንግ ለሚፈልጉ ሃይኪንግ አማራጭም አለው። በመንፈስ በስጋ ታድሰው ለመምጣት እርሶም ከአሁኑ ዝግጅቶን ይጀምሩ። ሻንጣውን ከአሁኑ ይሸክፉ። ወንድሞችም እንደተለመደው ትብብራችሁን ይፈልጋል። በምግብ አሰራር፣ በልጅ አያያዝ የሚቀራችሁን ስልጠና ከአሁኑ ውሰዱ። ጥያቄ ካላችሁም ጠይቁ። ኋላ ግን እህቶችን እየደወላችሁ እንዳታስቸግሩ፣ እንዳትረብሹ። ሳይመዘገቡ ሳይከፍሉ በስፍራው መገኘት እንደማይቻል በታላቅ አክብሮት ልናሳስብ እንወዳለን። ከታላቅ ይቅርታ ጋር ከሚጠቡ ህጻናት ውጪ ህጻናትን ይዞ መምጣት አይቻልም። ለሪትሪቱ እየጸለያችሁ ቆዩ። ከዘንድሮ የእህቶች ሪትሪት መቅረት ፈጽሞ የተከለከለ ነው።